በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታዬ ዙፋን ጌጥ የሆነ በመማረም ሰውንም በማፍቀርም የታወቀ ጌታ ባህሪ የማይለወጥ የዘላለም ቅዱስ የጸናው ማንነት አጽንቶን ዛሬ ስላደረስከን እናመሰግናለን። በሚዋዥቀው ሥጋ በሚነዋወጸው ዓለም ግርግርታ ባለበት ኑሮ ፍርሃት ባጠላበት ዘመን ላይ አንተ ግን የማትናወጥ መሠረት የዓለቱ ቤት ነህና ክብር ምስጋና ላንተ ይሁን። ሁሉን የምትይዝ አምላካችን ሆይ ስሜታችንን የምንቆጣጠርብህ፣ ምኞታችንን ድል የምንነሳብህ፣ አንደበታችንን የምንገዛብህ፣ ጉልበታችንን ላንተ የምናስገዛብህ፣ አቅማችን ከሚያሳድደን ጠላት፣ ከሚከሰን ሕሊና፣ ከሚያረካክሰንም ዓለም መሸሻችን፣ መጠጊያችን፣ የደህንነት ቀንዳችን አንተ ስለሆንክ እናመሰግንሃለን። አንተን ያለውን ከብርቱ ጠላት ታድነዋለህ፣ የተማጸንህንም ከሞት ትጋርደዋለህ። ወደ አንተ የመጣውን ላታወጣ ታስገባዋለህ። በእውነት እግዚአብሔር ሆይ ተመስገን። መታመኛ ሁሉ ያሳፍራል፣ የተጠጉት ሁሉ ይገፈትራል፣ የተማጸኑት ሁሉ አሳልፎ ይሰጣል። አንተ ግን ጌታ ሆይ ጽኑ አንባ ነህ፣ መኖሪያ ነህ፣ የዘላለምም ቤት ነህ። ስለዚህ እናመሰግንሃለን። የተሰማራንብህ መስካችን የሕይወት ሰፊ የመለኮት ቀመር መሆኗን ያየንብህ አምላካችን ሆይ ሰፊ አዳራሻችን ስለሆንክ አሁንም እናመሰግንሃለን። ከጠበብንበት ነገር ከተጨነቅንበትም ነገር ሁሉም ነገር ድግግሞሽ ከመሰለን ነገር ወጣ ያደረግከን አንባ መጠጊያችን ሆይ ሥጋችን ሲቆስል አከምከው፣ ነፍሳችን ስትበድል አነጻሃት፣ መንፈሳችን ሲጎሳቆል አነሳኸው። በእውነት ላንተ ምስጋና እናቀርብልሃለን። የተማመንብህ ረዳታችን ሆይ አንተን አምነን አናፍርምና አንተም ያመኑህን አሳፈርክ ተብሎ አልተጻፈምና በእውነት እናመሰግንሃለን። ጌታ ሆይ እንደ ጽድቃችን ክፈለን አንልህም፣ እንደ ምሕረትህ እንድታስበን እንደ መልካምነታችን ክፈለን አንልህም። በደም ዋጋ ከፍ እንድታደርገን ግን አቤቱ እንማጸናሃለን። ቃልህ የነጠረ እግዚአብሔር በዘመናት የተፈተነው ቃልህ ዛሬም ሳይደክመው ወደ ጽዮን ተራራ ወደ ንጉሥ ከተማ ወደማያልፈው ዓለም እየመራን ስለሆነ እናመሰግንሃለን። ዛሬም ነፍሳችንን ምርኮ አድርገህ እንድትሰጠን ሐሳባችንን ለመግዛት ምኞታችንን ለመቆጣጠር እንድታበቃን አቤቱ ተማጸንህ። ድንኳንህን እንድትባርክ ቤትህን እንድትቀድስ አገልጋዮችህን እንድታጸና አንተም ብለው የመጡትን ሁሉ በእቅፍ በረከት እንድትመልስ እንጠይቅሃለን። ጌታ ሆይ ከአንተ ጋር ኅብረት እናደርግ ዘንድ የዘመንም የአቅምም የታሪክም ኩዮች አይደለንም። አንተ ትልቅ አምላክ ስትሆን ታናሽነታችንን ስላከበርከው እናመሰግንሃለን። ከብዙ እንቅልፍ በኋላ ነቅተን ከብዙ ዘመን በኋላ ባነን ጌታ ሆይ ተመስገን ብንልህም ሥራህን በጨረፍታ ብናይም እንደ ሰማይ ሰሌዳ እንደ ምድር ዝርጋታ ሥራህን ማየት አቅቶን ትንሽ ጠብታዋን እንኳን ለማየት ብንሞክርም ጌታ ሆይ በዚህ ሁሉ ውስጥ ግን የእምነታችንን የምግባራችንን የምስጋናችንን ድህነት አላየኸውም። ሁሉን የምትችል አምላክ እግዚአብሔር ሆይ ይገባቸዋል ብለህ ስለሰጠን ስለዚህ እስትንፋስ ስለዚህ ቀን እናመሰግንሃለን። መንግሥት ያንተ የሆነ አምላካችን ሆይ አንተ መታወቂያችን ነህ፣ አንተ መኖሪያ ፈቃዳችን ነህ፣ አንተ በጀታችን ነህ፣ አንተ ደሞዛችን ነህ፣ አንተ ጡረታችን ነህ፣ አንተ ጧሪ ልጃችን ነህ። ምስጋና ለስምህ ይሁን። መብትንም ያገኘነው አንተ ጋር ነው፣ ያውም የልጅነት ነጻነትም ያገኘነው አንተ ጋር ነው፣ ያውም የነፍስን ክብርንም ያገኘነው አንተ ጋር ነው፣ ያውም የዘላለሙን። ሁሉ ሲገኝብህ እኛ ግን ከፍጡር ስለከጀልን ይቅርታ አድርግልን። ሁሉ ሲገኝብህ ዓይኖቻችን ወደ ሌላ ስላማተሩ ይቅርታ አድርግላቸው። ጌታ ሆይ ዞረን
አንተ ጋር ነው ያረፍነው። አንተ ጋር ጉዞ ዓለም ጋር ዙረት ነው ያለው። የድግግሞሽ ሕይወት ነው ያለው። መልሶ መኖር ነው ያለው። ሱሰኝነት ነው ያለው። እየጠሉት መዋዠቅ ነው ያለው። ሁሉን የምትይዝ ጌታ ሆይ የቀኙን መንገድ ስላሳየህን የሚኖርበትን ከተማ የጽዮንን ተራራ የታላቁን ንጉሥ ከተማ ስላሳየህን እናመሰግንሃለን። ጉዞ ጀምረናል ጌታ ሆይ እንደምንጨርሰው ባንተ እናምናለን። ከግብጽ ወጥተናል ጌታ ሆይ ከነዓን እንደምንደርስ ባንተ እናምናለን። ያዳነን ቸርነት ይባረክ። ሰዎች ሁሉ አድራሻችንን ሲያስሱ እግዚአብሔር ሆኖ እንዲገኝ አቤቱ እንለምንሃለን። ሰዎች ሁሉ ምንድነው ያላቸው ብለው ሲያጤኑን እነሱም ያላቸው መንፈስ ቅዱስ ነው እንዲባል አቤቱ ሆይ ፍጹም የእምነት ነዋሪዎች አድርገን። ከራሳችን ጨርሰናል፣ ባንተ ለመኖር ግን ተስፋ አድርገናል። ጌታ ሆይ በሚኖርበት ዘመን አንገዳግዶን በማይኖርበት ዘመን ነው የምንኖረው። ምስጋና ለስምህ ይሁን። ምሕረት ብዙ የሆነ ሰውን በመውደድ የታወቀ እግዚአብሔር ክብር ምስጋና ለታላቅነትህ እናቀርብልሃለን። የእንባችን አዳሽ የሐዘናችን ደራሽ አንተ ነህ። ሁሉ ሲጠፋ የምትገኝ ሁሉን ስንከስር የምናተርፍ ማልቀሻችን መተማመኛችን አለኝ የምንልህ አለኝታችን ጌታ ሆይ አንተ ነህና እናመሰግንሃለን። ከልባችን ይልቅ ልባችን ይሆንክ፣ ከሕይወታችን ይልቅ ሕይወታችን ይሆንክ፣ ከሚቀርቡን ይልቅ የቀረብከን የተወዳጀህን እግዚአብሔር ሆይ ደግመን ደጋግመን እናመሰግንሃለን። አቤቱ ስለ ስምህ ይቅር እንድትለን ስለ ማዳንህም ከኛ ጋር እንድትሆን ለዓለም ሁሉ የምሕረት ፊትህን እንድትመልስ በምጥና በጭንቀት ያለውን የሰው ዘር እንድታሳርፍ አቤቱ እንለምንሃለን። የሰው ልጅ ከአፈር የገነባኸው አንተ ነህ። ምን ይችላል ብለህ ነው? ጌታ ሆይ ይህን ሁሉ ቋጥኝ ይህን ሁሉ ፈተናና መከራ አቤቱ የለቀቅከው በደላችን ብዙ ቢሆንም ምራራለን። ኃጢአታችን ገደብ ባይኖረውም ገደብ የሌለው ይቅርታ ከኛ ጋር ይሁን። የተዘጉ ደጆችና አገሮች እንዲከፈቱ የሰው ልጆችም ከፍርሃትና ከጭንቀት እንዲድኑ ሞትም ደግሞ ከልካይ አጥቶ ይንጎማለላልና ባንተ እንዲገሰጽ